ለምንድነው አንዳንድ ወንዶች አንዲትን ሴት በጥቂት ቀናት ብቻ በጥልቀት መረዳት ሲችሉ ሌሎች ደግሞ ከሷ ጋር አመታትን ቢያሳልፉም እንኳን እውነተኛ ማንነቷና ፍላጎቷን ማወቅ ሚሳናቸው? ይህ ጥያቄ ምናልባት አንተም ከአንድ ጊዜ በላይ ሲያስጨንቅ አልቀረም። አብዛኛው ጊዜ በወንዶችና ሚስቶች መካከል የሚፈጠሩ አለመግባባቶች መነሻቸው ክፉ ሀሳብ ሳይሆን አንዱ የሌላውን ውስጣዊ ሳይኮሎጂ ቋንቋው በትክክል አለመረዳቱ ነው። አንዲትን ሴት ለመረዳት መሞከር ልክ እንደ ረቂቅ ሳይንስ ወይም እንደማይፈታ እንቆቅልሽ ተደርጎ ሲወራ ተሰማ ይሆናል። ነገር ግን እውነታው ፍጹም የተለየ ነው። የሰዋዊ ባህሪ ሳይንስና የሳይኮሎጂ ምርምሮች እንደሚያሳዩት እያንዳንዱ ሰው የራሱን ማንነት፣ ፍላጎትና ስሜት በየቀኑ በሚያደርጋቸው ጥቃቅን ነገሮች ውስጥ ይገልጻል። የምትናገረው እያንዳንዱ ቃል፣ ለነገሮች የምትሰጣቸው ምላሽ፣ አልፎ ተርፎም የምታስተውላቸው ትናንሽ የሰውነት እንቅስቃሴዎቿ ስለ ማንነቷ የሚናገሩት ትልቅ ምስጢር አላቸው። ይህን ምስጢር መፍታት የሚችሉት ደግሞ ትክክለኛውን የሳይኮሎጂ ቁልፍ የያዙ ወንዶች ብቻ ናቸው። በዚህ ቪዲዮ ውስጥ የሰዎችን ባህሪ በማጽናት ለዘመናት የተከማቹ በማስረጃ የተደገፉና በተግባር የተፈተኑ 6 ዋና ዋና የሳይኮሎጂ ዘዴዎችን በዝርዝር እናያለን። እነዚህን ዘዴዎች በአግባቡ ከተረዳሃቸው ከማንኛውም ሴት ጋር የምታደርገውን ግንኙነት ወደ ላቀ ደረጃ ማሳደግ ትችላለህ። ነገር ግን ጥንቃቄ ማድረግ ያለብህ አንድ ነገር አለ። አብዛኞቹ ሰዎች በዚህ ሂደት ውስጥ የሚሰሩት አንድ በጣም አስከፊ ስህተት አለ። እሱስ ምንድነው? ወደ ዋናዎቹ ነጥቦች ከመግባታችን በፊት ግን በቪዲዮ ማጠናቀቂያ ላይ የምነግርህ የመጨረሻው ዘዴ የብዙዎችን አስተሳሰብ ሙሉ በሙሉ የቀየረና ለግንኙነቶች ስኬት ቁልፍ የሆነ ትልቅ ሚስጥር መሆኑን አሁን ልነግርህ እወዳለሁ። እስከ መጨረሻው አብረኝ እንድትቆይ የምጋብዝህም ለዚህ ነው። የሰዋዊ ባህሪ ሳይኮሎጂ እንደሚያረጋግጠው ማናችንም ብንሆን የውስጣችን ማንነት ሙሉ በሙሉ ደብቀን መኖር አንችልም። የተማርነው ትምህርት፣ ያደግንበት አካባቢ፣ የደረሰብን የስነ ልቦና ጠባሳና የምንመኘው ህልም ሁሉ በየዕለቱ በምናደርጋቸው ውሳኔዎች ላይ ተጽዕኖ ያሳድራሉ። ሳይኮሎጂስቶች እንደሚሉት የሰው ልጅ ባህሪ በአብዛኛው የሚመራው በንቃተ ህሊና ሳይሆን በውስጥ ህሊና ወይም ሰብኮንሺየስ ማይንድ አማካኝነት ነው። ይህ ማለት አንዲት ሴት የምታሳያቸው አብዛኞቹ ትናንሽ ባህሪያት አስባና አቅዳባቸው የምታደርጋቸው ሳይሆን የእውነተኛ ማንነቷ ቀጥተኛ ነጸብራቅ ናቸው። ስለዚህ አንድ ሰውን በአጭር ጊዜ ውስጥ በጥልቀት ለማወቅ ትኩረትን ከተራ ወሬዎች አነስተህ ወደ ስነ ልቦናዊ ምልክቶች ማዞር አለብህ። ይህን ስታደርግ እሷ ራሷ በቃላት ልትገልጸው ያልቻለችውን ወይም ልትደብቀው የፈለገችውን እውነት በቀላሉ ማንበብ ትችላለህ። አሁን እንግዲህ ይህን ለማድረግ የሚረዱህን 6 የሳይኮሎጂ ዘዴዎች አንድ በአንድ ማየት እንጀምራለን። ዘዴ 1 ከቃላት ይልቅ ድርጊቶችን ማስተዋል። Observe action instead of word። በሳይኮሎጂ ውስጥ እጅግ መሰረታዊና ተጽዕኖ ፈጣሪ ከሆኑ ህጎች አንዱ ቃላት ሊዋሹ ይችላሉ፣ ድርጊቶች ግን ሁልጊዜ እውነትን ይናገራሉ የሚለው ነው። አንድ ሴት ስለራሷ ምን እንደምትናገር ብቻ ሳይሆን በተግባር ምን እያደረገች እንደሆነ ማስተዋል የመጀመሪያውና ዋናው እርምጃ ነው። ለምሳሌ እንውሰድ። በአንድ ግንኙነት ውስጥ በጣም አከብራለሁ፣ ለአንተ ትልቅ ቦታ አለ ልትል ትችላለች። ነገር ግን አንተ ስትናገር ስልኳን የምትጎረግር ከሆነ ወይም ከአንተ ጋር ቀጠሮ ሲኖራት ያለምንም በቂ ምክንያት በተደጋጋሚ የምታረፍድ ከሆነ ተግባሯ የሚናገረው መልእክት ከቃላቷ ይለያል። ሳይኮሎጂ የሚያስተምረን ሰዎች ራሳቸውን ማህበረሰቡ እንዲቀበላቸው በሚፈልጉት መልኩ አሳምረው መናገር እንደሚችሉ ነው። ነገር ግን በጭንቀት ጊዜ ባልታሰቡ አጋጣሚዎችና በዕለት ተዕለት ጥቃቅን ውሳኔዎች ውስጥ ትክክለኛ ማንነታቸውን መደበቅ አይችሉም። ስለዚህ ሁልጊዜ በቃላት በተግባር መካከል ያለውን መጣጣም አስተውል። ነገር ግን ይህ ገና የመጀመሪያው ደረጃ ነው። ቀጥሎ የምናየው ዘዴ ደግሞ ከዚህ የበለጠ ወደ ውስጠኛው ማንነቷ እንድንገባ ያደርገናል። ዘዴ 2 የስሜት ምላሾችን መረዳት። Understand emotional reactions። የአንድ ሰው እውነተኛ ውስጣዊ ጥንካሬና ስነ ልቦናዊ መዋቅር ለማወቅ ከፈለክ በህይወት ውስጥ አስቸጋሪ ወይም ያልተጠበቁ ነገሮች ሲገጥሙት የሚሰጠውን የስሜት ምላሽ ማየት አለብህ። ህይወት አልጋ ባልጋ በሆነችበትና ነገሮች ሁሉ በታቀደላቸው መንገድ በሚሄዱበት ጊዜ ማንም ሰው ቢሆን ደግና ረጋ ያለ መሆን አይከብደውም። አንዲት ሴት ያልታሰበ ግፊት ወይም ጭንቀት ሲመጣባት ምን ታደርጋለች? ለምሳሌ መንገድ ላይ መኪና ተበላሽቶ ቢቆም ወይም በስራ ቦታ ላይ ከባድ ስህተት ቢፈጠር ወይም ደግሞ በእናንተ መካከል ትንሽ አለመግባባት ቢፈጠር ምላሿ ምንድነው? ወዲያውኑ በእንዴት ተገንፍላ ሌሎችን መውቀስ ጀምራለች? ወይስ ተረጋግታ ችግሩን ለመፍታት ትጥራለች? አሊያስ ደግሞ ራሷን ማግላት ታለቅሳለች? እነዚህ ስሜት ምላሾች የሷን ስሜት ብስለት ወይ ኢሞሽናል ማቹሪቲ ደረጃ በግልጽ ያሳያሉ። ሳይኮሎጂስቶች እንደሚሉት አንድ ሰው ለተግዳሮቶች የሚሰጠው ምላሽ በልጅነት ካሳለፈ ህይወትና ካዳበራቸው የስነ ልቦና መከላከያ ዘዴዎች ወይም ዲፌንስ ሜካኒዝም ጋር በቀጥታ የተያያዘ ነው። በአስቸጋሪ ሁኔታዎች ውስጥ የምታሳየው ትዕግስት፣ የነገሮችን መልካም ጎን የመመልከት አቅሟና ስሜትን የመቆጣጠር ብቃቷ ወደፊት ከሷ ጋር የሚኖር ህይወት ምን ያህል ሰላማዊ ወይም ማዕበል የበዛበት ሊሆን እንደሚችል አስቀድመህ እንድትረዳ ይረዳሃል። አሁን ግን ይበልጥ የሚያስደንቀው ነገር የሚመጣው በንግግር ስልቷ ውስጥ የምታሳየውን ሚስጥር ስታጠና ነው። ዘዴ 3 የኮሙኒኬሽን ስልቶችን መተንተን። Analyze communication patterns። ኮሙኒኬሽን ወይም መግባባት ሲባል ዝም ብሎ ማውራት ብቻ አይደለም። ሴቶች ሀሳባቸውን የሚገልጹበት መንገድ የራሱ የሆነ ስነ ልቦናዊ ንድፍ አለው። አንድ ሴት በአጭር ጊዜ ውስጥ ለመረዳት እሷ የምትጠቀምበትን የኮሙኒኬሽን ስልት በጥንቃቄ መተንተን ያስፈልጋል። እዚህ ላይ ማስተዋል ያለብህ 3 ዋና ነገሮች አሉ። መጀመሪያ የምታወራቸውን አርዕስቶች አስተውል። አብዛኛውን ጊዜ የምታወራው ስለ ሰዎች ነው?
ስለ ቁሳቁስ ነው ወይስ ስለ ጥልቅ ሀሳቦች፣ ህልሞችና አላማዎች? ሁልጊዜ ስለ ሌሎች ሰዎች አሉታዊ ወሬ የምታወራ ከሆነ የሚያሳዩ የራሷን ደህንነት ለማረጋገጥ ሌሎችን ዝቅ የማድረግ ስነልቦናዊ ፍላጎት እንዳላት ሊሆን ይችላል። በአንጻሩ ስለ ወደፊት ህይወቷ፣ ስለ ስራዋና ራሷን ስለማሻሻል የምታወራ ከሆነ የሚያሳዩ ትኩረቷ በእድገት ላይ መሆኑን ነው። ሁለተኛ፣ አለመግባባቶች ሲፈጠሩ የምትናገርበትን መንገድ ተመልከት። ሀሳቧን በግልጽና በድርድር መልክ ታቀርባለች ወይስ ፓሲቭ አግሬሲቭ የምንለው ማለትም በግልጽ ሳይሆን በተዘዋዋሪ መንገድ እንድትቀጣይ ማድረግ፣ ፊት የማጥቆር ወይም ዝም ማለት ትጠቀማለች? ሶስተኛና እጅግ በጣም አስፈላጊው ነገር እሷ የምታደርገውን ጥያቄና መልስ ሚዛን ማየት ነው። ከአንተ ጋር ስታወራ ስለ አንተ ህይወት፣ ስሜትና ሀሳብ ትጠይቃለች ወይስ ሙሉ ንግግሩ ስለ እሷ ብቻ እንዲሆን ትፈልጋለች? ይህ እሷ በግንኙነት ውስጥ ምን ያህል አሳቢና ሚዛናዊ መሆን እንደምትችል ፍንጭ ይሰጥሃል። አብዛኞቹ ወንዶች እዚህ ላይ ጥልቅ ስህተት ይሰራሉ። እሷ ስታወራ ዝም ብለው ከመስማት ባለፈ የንግግሯን ስነልቦናዊ መዋቅር አያስተውሉም። ዘዴ 4 የጓደኞቿንና ማህበራዊ ህይወቷን ሁኔታ ማጥናት። study her social circle። አንድ የታወቀ ሳይኮሎጂ አባባል አለ። የማንኛውም ሰው ማንነት በዙሪያው ካሉ 5 የቅርብ ሰዎች አማካኝ ውጤት ነው። ይህ ሁኔታ ለሴቶችም እጅግ በጣም ይሰራል። አንዲት ሴት በአጭር ጊዜ ውስጥ በጥልቀት ማወቅ ከፈለክ የምታሳልፍበትን ማህበራዊ ክበብና የጓደኞቿን ባህሪ ማየት በቂ ነው። ጓደኞቿ ምን አይነት ሰዎች ናቸው? በህይወታቸው ግብ ያላቸው፣ ጠንካራና ስነ ስርዓት ያላቸው ናቸው ወይስ ጊዜያቸውን ዝም ብለው በማይረባ ወሬና በጭፈራ የሚያሳልፉ? ሴቶች በጓደኞቻቸው ጋር ያላቸው ትስስር ከወንዶች ይልቅ ስሜታዊና ጥልቅ ነው። ስለዚህ በጓደኞቿ ውስጥ የምታያቸው አብዛኞቹ ባህሪያትና ሴቶች በእሷም ውስጥ የመኖራቸው እድል ሰፊ ነው። በተጨማሪም ከቤተሰቦቿ ጋር ያላት ግንኙነት ምን ይመስላል? በተለይ ከእናትና ከአባቷ ጋር ያላት ቅርበትና ክብር ለሰዎች የምትሰጠውን የፍቅርና የቁርኝነት አይነት አታችመንት ስታይል ይወስነዋል። ሳይኮሎጂ እንደሚያስተምረን በልጅነት ጊዜ ከወላጆች ጋር የሚኖረን ጤናማ ያልሆነ ግንኙነት በትልቅነት ጊዜ የሚፈጠሩ የፍቅር ግንኙነቶች ላይ የራሱን ጥላ ያሳርፋል። ጓደኞቿን ስታጠና እሷ በሌለችበት ጊዜ ስለሷ ምን እንደሚያወሩ፣ እርስ በርስ በንዴት እንደሚገፋፉ አስተውል። ይህን ስታደርግ እሷ ራሷን ያጠረችበትን ማህበራዊ አጥር ሰብረ እውነተኛ ማንነቷን ማየት ትችላለህ። ዘዴ 5 የሰውነት ቋንቋን ማስተዋል። observe body language። የሰው ልጅ ግንኙነት ከ60% በላይ የሚሆነው በቃላት ሳይሆን በሰውነት ቋንቋ ወይም non verbal communication አማካኝነት የሚከናወን ነው። አንድ ሴት በአፏ የምትናገረው ነገር ምንም ይሁን ምን የሰውነት እንቅስቃሴዎቿ ግን የውስጧን እውነት ፈጽመው መደበቅ አይችሉም። ይህን ዘዴ በሚገባ ከተረዳው በአጭር ጊዜ ውስጥ እሷን የማንበብ ብቃት በእጅጉ ይጨምራል። መጀመሪያ የአይን ንክኪን አይ ኮንታክት አስተውል። አንተ ጋር ስታወራ አይንህን የምታይ ከሆነ የምታሳየውን ፍላጎት፣ በራስ መተማመን፣ ላንተ የምትሰጠውን ትኩረት ያሳያል። ነገር ግን በተደጋጋሚ አይኗን የምታስወግድ ከሆነ ይህ ምናልባት የሀፍረት፣ የመሸማቀቅ ወይም የሆነ ነገር የመደበቅ ምልክት ሊሆን ይችላል። ሁለተኛ የሰውነት አቀማመጥ መመልከት። ወደ አንተ ዞራ እጆቿን ሳታጣጥፍ ዘና ብላ የምትቀመጥ ከሆነ ይህ ለእንግዳ ሀሳቦችና ለአንተ ያላትን ክፍተት ወይም ኦፕነስ ያሳያል። በአንጻሩ እጆቿን አጣጥፋ ሰውነቷን ወደ ሌላ አቅጣጫ ዞራ የምትቀመጥ ከሆነ የሳይኮሎጂ መከላከያና የመራቅ ምልክት ነው። ሌላው በጣም የሚያስደንቅ ሳይኮሎጂ ክስተት ሚረሪንግ ወይም መስታወት መሆን ይባላል። አንድ ሴት ለአንተ ልዩ ስሜትና ቅርበት ካላት ሳታስቡ የአንተን የሰውነት እንቅስቃሴዎች መኮረጅ ትጀምራለች። ለምሳሌ አንተ ውሃ ስትጠጣ እሷም ትጠጣለች፣ አንተ ፈገግ ስትል እሷም ፈገግ ትላለች። ይህ በውስጠ ህሊና ደረጃ የሚፈጠር የትስስር ምልክት ነው። ዘዴ 6 የስሜት ብልህነቷን መለየት። identify emotional intelligence። የመጨረሻውና የሁሉ ነገር ማጠቃለያ የሆነው ዘዴ የስሜት ብልህነት ወይም emotional intelligence ወይም EQ መለየት ነው። ይህ በአሁኑ ዘመን በሳይኮሎጂስቶች ዘንድ ለአንድ ሰው ስኬትና ደስተኛ ህይወት ከእውቀት ወይም IQ በላይ ትልቅ ቦታ የሚሰጠው መስፈርት ነው። የስሜት ብልህነት ማለት የራስን ስሜት በሚገባ ማወቅና መቆጣጠር እንዲሁም የሌሎችን ሰዎች ስሜት መረዳት መቻል ነው። ባለ ከፍተኛ የስሜት ብልህነት የሆነች ሴት አንተ ስታዘን ወይም ስትከፋ በቀላሉ ማስተዋል ትችላለች። ዛሬ ፊትህ ጥሩ አይደለም፣ ምን ሆነሃል ብላ መጠየቅ ስሜትን ትጋራለች። ይህ ኤምፓቴቲክ ወይም ተጋሪ የመሆን ብቃት ይባላል። በተጨማሪም በራሷ ላይ ስህተት ስትሰራ ያንን ስህተት አምና የመቀበል ይቅርታ የመጠየቅ ትልቅነት አላት። ነገር ግን የስሜት ብልህነቷ ዝቅተኛ የሆነ ሰው ሁልጊዜ ራሱን ትክክል አድርጎ ለመውሰድ ይጥራል። ነገር ግን የስሜት ብልህነቱ ዝቅተኛ የሆነ ሰው ሁልጊዜ ራሱን ትክክል አድርጎ ለመውሰድ ይጥራል። በትንሽ ነገር ይበሳጫል እናም የሌሎችን ስሜት የመረዳት አቅሙ ደካማ ነው። ከአንድ ሴት ጋር ረጅም ጊዜ ጤናማ ግንኙነት እንዲኖር ከፈለክ ይህንን ባህሪዋን መገምገም ወሳኝ ነው። የስሜት ብልህነቷ ከፍተኛ ከሆነ በህይወታችሁ ውስጥ የሚመጡትን ማዕበሎች በሰላም ማለፍ ትችላላችሁ። ሌላኛው ደግሞ ወንዶች ሴቶችን ለማወቅ በሚጥሩበት ጊዜ የሚሰሩት የተለመዱ ስህተቶች ናቸው። አሁን ዘዴዎቹን ካየን አይቀሬ ብዙ ወንዶች እነዚህን ዘዴዎች በተግባር ላይ ለማዋል ሲሞክሩ የሚሰሩ ትልቅ ስህተት ማንሳት አለብን። ትልቁ ስህተት ኦቨር አናላይዚንግ ወይም እያንዳንዱ ነገር ከመጠን በላይ መተርጎም ነው።
ለምሳሌ አንድ ሴት በአንድ ወቅት ስልኳን ስላልመለሰች ብቻ ሌላ ሰው አግኝታለች ወይም አታከብረኝም ብሎ መደምደም ስህተት ነው። ሳይኮሎጂ የሚያስተምረን በአንድ ነጠላ ድርጊት ላይ ብቻ ተመስርተን መደምደም እንደሌለብን ነው። እኛ መፈለግ ያለብን ተደጋጋሚ የባህሪ ንድፎችን ፓተርንስ ነው። ሁለተኛው ስህተት ደግሞ እሷን ለመረዳት ከመሞከር ይልቅ እሷን ለመለወጥ መጣር ነው። ብዙ ወንዶች የአንዲትን ሴት ደካማ ጎን ወይም እሴት ሲረዱ በሂደት ይቀይራታል ብሎ ያስባሉ። ይህ ፍጹም ስህተት ነው። የሰውን ባህሪ መቀየር የሚችለው ራሱ የሰውየው ብቻ ነው። አንተ ማድረግ ያለብህ ማንነቷን በሚገባ ተረድተህ ያ ማንነት ከአንተ ጋር አብሮ ይሄዳል ወይስ አይሄድም የሚለውን መወሰን ብቻ ነው። አንድ ሴት በአጭር ጊዜ ውስጥ መረዳት ማለት እሷን መቆጣጠር ወይም በብልሃት ማታለል ማለት አይደለም። ይልቁንም ለእሷ እውነተኛ ክብር በመስጠት ካለችበት የስሜትና የህይወት ደረጃ ላይ ሆነ በጥልቀት መረዳት ማለት ነው። ይህንን ስታደርግ በእናንተ መካከል የሚገነባው ግንኙነት በጥርጣሬ ላይ ሳይሆን በጽኑ እምነትና እውነተኛ ፍቅር ላይ የተመሰረተ ይሆናል። የዛሬው ቪዲዮአችን በህይወት ውስጥ አዲስ የሳይኮሎጂ እይታ እንደሰጠ ተስፋ አደርጋለሁ። እነዚህን ዘዴዎች በተግባር ላይ በማዋል በዙሪያ ያሉትን ሰዎች ይበልጥ ማወቅና የተሻለ ግንኙነት መፍጠር ትችላለህ። ይህ ቪዲዮ ከተመቸና ጠቃሚ ሆኖ ካገኘኸው አሁኑኑ ላይክ ማድረግ እንዳትረሳ። ለቻናላችን አዲስ ከሆንክ ደግሞ እንደዚህ ያሉ የህይወት የሚቀይሩ ሳይኮሎጂና የስብዕና ግንባታ ቪዲዮዎች ሁልጊዜ እንዲደርሱ ቻናሉን ሰብስክራይብ አድርግ። በቪዲዮ ላይ ያለህን ሀሳብ ወይም ያጋጠመ እውነተኛ ህይወት ተሞክሮ ከታች ባለው ኮሜንት መስጫ ላይ አካፍለን። እንዳትረሳ ኮሜንት አድርግ። ለጓደኞችም እንዲደርስ ሼር አድርገው። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም።